ፍሪ ፋየር ላይ 1v1 ሊሆን ይችላል 1v ስኳድ ፋይትን ለማሸነፍ ከ50% በላይ ካራክተር እንደሚወስነው ታውቃላችሁ። በዚህ ቪዲዮ በአንድ ሰከንድ ጓደኞቻችሁን ሪቫይቭ አድርጋችሁ እንዴት ከግማሽ በላይ ደማቸውን እንደምትጨምሩ፣ ሁለተኛ ደግሞ ፍሪ ፋየር ላይ በየሰከንዱ ዳሜጅ ባረጋችሁ ቁጥር ደማችሁ እንዲጨምርና በስተመጨረሻም የፍሪ ፋየር ቤስት ካራክተር ከሚባሉት ውስጥ ኤችፒያችሁን ከ200 ወደ 400 የሚጨምርላችሁን የካራክተር ኮሌክሽኖችን አሳያችኋለሁ። ቪዲዮውን እስከመጨረሻ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ወደኛ ቤተሰብ መቀላቀል ትችላላችሁ። ሰብስክራይብ አድርጉ። በዚህ ቪዲዮ ላይክ በማድረግ ጀምሩ። ከዚህ በላይ አላቆያችሁም። ሌትስ ጌት ስታርትድ። የመጀመሪያ የካራክተር ስብስባችን የሚሆነው ለቅርብ ፋይት ለምትወዱ ሰዎች ነው እና የምንሰራውም ሁኮንግን በመጠቀም ነው። ሁኮንግ ደስ የሚለው ነገር ሰው እንደገደላችሁ ሁኮንግ ይመለስላችኋል ድጋሚ። ስለዛም ሁኮንግን በመጠቀም የቅርብ ፋይቶችን እንጮታለን። ለሁኮንግ ካራክተር መርዝ የሚባሉት ነገራቶች ደግሞ ኦሪዮን ካራክተርና የበረዶ ቦምብ እናንተ ሁኮንግ እንዳትጠቀሙ ሊያረጋችሁ ይችላል። እስቲ አሁን ከኔና ከሱ ማን የሚገል ይመስላችኋል? ሁኮንግ ካራክተር አውቶ ኤም ስለሌለው ሲተኩስ ኤሙ ወደ እናንተ ስለማይመጣ እናንተ አድቫንቴጅ ይኖራችኋል፣ ትገሉታላችሁ እናንተ ማለት ነው። ሁለተኛ ላይ የምትጨምሩት ጆዜፍ ይባላል። ጥቅሙም እንደ ኒሮ አይነት ካራክተሮችን ይከላከላል እና 10% ደግሞ እንደተደረጋችሁ ይጨምርላችኋል 10% ፍጥነት። ይህም ፋይት ላይ ፈጣን እንድትሆኑ ይረዳችኋል። ሶስተኛ ላይ የምናደርገው ወልቨራ ይባላል። ወልቨራ ደግሞ አሁን የምታዩት ሻት አለ። ይህን ሻት 30% ብንጨምረው ምን የሚከሰት ይመስላችኋል? ይሄ የወልቨራ ካራክተር ስራ ነው። ይሄን ካረጋችሁ 30% የሻት ፐርሰንታችሁን ይጨምራል። አሁን ፍጥነታችንን ጨምረናል፣ ሂልሾታችንን ጨምረናል። የቀራን ኤችፒያችን ላይ ወይም ደማችን ላይ መስራት ነው። ለሱም ቤስት ካራክተር የሚሆነው ፎርድ ይባላል። ፎርድ በ4 ሰከንድ 40 ኤችፒ ይጨምርላችኋል። አስቡት 40 ኤችፒ። አሁን ጨርሰናል። ይሄን በመጠቀም ጠላቶቻችሁን ቂጥቂጣቸውን ማለት ትችላላችሁ። የሁለተኛው የካራክተር ኮሌክሽናችን የሚሆነው ደግሞ ታትሱያን በመጠቀም ነው። ታትሱያን በመጠቀም ጠላታችን ሳያስበው ፑሽ ማድረግ እንችልበታለን። ፈሪ ከሆናችሁ ደግሞ ማምለጥ ትችላላችሁ። ግን አሁን ላይ ደማችሁን ከ200 ወደ 230 ከጨመርኩላችሁ ትሮጣላችሁ? አይ በእርግጥም ምሮጡ አይመስለኝም። እንዴት እንደምታደርጉት ላሳያችሁ። ሻይን ካራክተር ብቻ ነው መጨመር የሚጠበቅባችሁ። ታትሱያን በተጠቀማችሁ ቁጥር ወደ 30 ኤችፒ ትጨምሩላችኋለች። ይሄን ሲጨምሩላችሁ ደግሞ እናንተ ዝም ብላችሁ ፑሽ ማድረግ ነው። 30 ዳሜጅ ቢያደርግባችሁ ደማችሁ ስንት ነው? 200 ነው ማለት ነው። አሁን የምታረጋት ካራክተር ሉና ትባላለች። የሉና ጥቅም ደግሞ 8% ሬት ኦፍ ፋየር ትጨምራለች፣ 15% ደግሞ ስፒዳችሁን ትጨምርላችኋለች። አሁን የምነግራችሁ ካራክተር ደግሞ ቃላችሁን እንዳያልቅ ያደርጋል ብላችሁ ምን ትሉኛላችሁ? ይሄው እያያችሁት ነው። እናንተ ታትሱያ ወይም ደግሞ አንድ ሰው ኖክ በጣላችሁ ቁጥር ቃላችሁ እንኳን 0 ቢሆን ወደ ነበረበት 100% ፉል ይጨመራል ማለት ነው። አስቡት ቃላችሁ እንኳን 0 ቢሆን። ካራክተሩም ጄ ይባላል። ሁለተኛ ስብስብ ጨርሰናል ማለት ነው። አሁን ወደ ኃይለኞቹ ካራክተር እየደረስን ነው። መጀመሪያ ላይ ያደረግነው ዲሜትሪ ነው። ዲሜትሪ ጓደኞቻችሁን እንዲነሱ ታረጋላችሁ። ይሄ ደግሞ እንዴት እንደሚያስጠላ ሁላችንም እናውቀዋለን። እነዚህን ካራክተር በመጠቀም ጠላቶቻችሁ እንዲያብዱ ማድረግ ትችላላችሁ እና ይሄንን በመጠቀም ጓደኞቻችሁ በአንድ ሰከንድ እንዲነሱ ማድረግ ትችላላችሁ። በአንድ ሰከንድ እንዲነሱ ከፈለጋችሁ ደግሞ ከፈጣሪ ቀጥሎ ምን ካራክተር ነው እንዲነሱ የሚያደርጋቸው? ሲቫ ይባላል። ሲቫ ካራክተር በአንድ እንዲነሱ ያደርግላችኋል። አሁን የሆነች ካራክተር የቀረች አትመስላችሁ? አው ሶኒያ ቀርታለች። ዲሜትሪ ያለ ሶኒያ እንዴት ይሆናል? ሶኒያን ታረጋላችሁ ከዚህ ጋር ማለት ነው። ለምን ዲሜትሪ ታስቀምጡ 2 ሰከንድ ይሰጣችኋል። በዚህ ሰከንድ ትጠቀሙታላችሁ ማለት ነው። መጨረሻ ላይም ጓደኞቻችሁ ኖክ ወድቆ ሲነሱ ከግማሽ በላይ ደማቸው እንዲጨመር የምትፈልጉ ከሆነ ካፔላ የምትባሏን ካራክተር ታረጋላችሁ። አራተኛ ስብስባችን ደግሞ የስናይፐር ነው። ከስናይፐር ግሏል ኳላ የምትመታው ካራክተር ኤሪስ እንጠቀማለን። ይሄም ከግሏል ኳላ እየመጣች ጠላቶቻችንን ታስጨንቅልናለች። ሁለተኛ ላይ የምናደርገው ደግሞ ስናይፐር ላይ ሳይላንሰር የሚጨምርልንና
85% እንዲፈነሽ የሚያደርግልን ካራክተር ነው። የካራክተሩ ስሙ ደግሞ ራፋኤል ይባላል። አሁን የምትጨምሯት ካራክተር ደግሞ ዳሜጅ ባረጋችሁ ቁጥር ጭንቅላቱ ላይ ምልክት የምታደርግላችሁና በአንድ ኪል 200 ቶኬን የሚሰጣችሁ ይሄም ስናይፐር ለመግዛት ሴስ ላይ ይጠቅማችኋል። እቺም ካራክተር ማን ትባላለች? ቱዚ ትባላለች። በስተመጨረሻም ዘ ቤስት የፍሪ ፋየር ካራክተር ኮሌክሽኖች ጋር ደርሰናል። ለምን ከ200 ወደ 400 ይቀይርልሃል። የካራክተሮቹን ልንገርክ። መጀመሪያ ላይ የምታረገው ሉካሳ ይሆናል። ሉካሳ ኪል ባመጣህ ቁጥር 25 ኤችፒ ይጨምርልሃል እና ካንተ የሚጠበቀው በልክ በጌሙ መጀመሪያ 2 ኪል ላምጣ ከዛ ደምስ ስንት ይሆናል 250 ኤችፒ ይኖርሃል ማለት ነው። እዚህ ጋር ያበቃን ይመስላል እንዳይመስልህ። አሁን ደግሞ ይሄን ካራክተር ሲጨምሩ ስንት ይሆናል ደማችሁ? ከ250 ወደ 270 እንዴት እንደምትቀይሩት ላሳያችሁ። አሁን የምትጨምሩ ካራክተር አንቶኒዮ ይሆናል። ይሄም ልክ ጌሙን እንደጀመራችሁ 20 ኤችፒ ይኖራችኋል ማለት ነው ምንም ሳታረጉ። ዚናን ካረጋችሁ ደግሞ ደማችሁን ከ270 ወደ 330 ትጨምርላችኋለች። ኢንአክቲቭ ስኪል እሷን አክቲቭ ስኪል ስታረጉ ወደ ስንት ወደ 60 ኤችፒ ይጨምርላችኋል። አስቡት 60 ኤችፒ በዚና ምክንያት። በስተመጨረሻም ሻይኒን ካረጋችሁ በኋላ ፍሪ ፋየር ላይ ኔቨር ዳይ ወይም አትሞቱ ማለት ነው። እንደነዚህ አይነት ቪዲዮ የሚመቻችሁ ከሆነ ለቪዲዮ ላይክ ማድረግ እንዳረሱ፣ ኮሜንት ላይ ፓርት 2 በሉኝ። እንደነዚህ አይነት ብዙ ቪዲዮ አበዛላችኋለሁ። ሚናቱ ከእናንተ ጋር ነበረ። ባይ